ጤና ይስጥልኝ። ኢራን በአሜሪካ በደርዘን የሚቆጠሩ የኢራን ኢላማዎች ላይ የሰነዘረችው ጥቃቶች ምላሽ ለመስጠት በባህሬንና በኩዌት የሚገኙ የአሜሪካ ወታደራዊ ጣቢያዎችን ኢላማ እያደረገች መሆኑ አስታወቀች። የአሜሪካ መካከለኛ እዝ በሰጠው መግለጫ ከ60 በላይ የእስላማዊ አብዮታዊ ትናንሽ ጀልባዎች መጀመሩን ከ80 በላይ ኢላማዎችን መምታቱን አስታውቋል። እንደ ኢራን የመንግስት መገናኛ ብዙኃን ዘገባ ከሆነ ጥቃቱ ባንዳር አባስ እና ሪንግ የተባሉ አካባቢዎችን የመታ ሲሆን በፈንጂ ስባሪዎች ምክንያት አንዳንድ ሰዎች ቆስለዋል። ይህ የሆነው የባህር ወሽመጥ ላይ በሶስት የነዳጅ ጫፍ መርከቦችን ላይ ጥቃት ከተፈጸመ በኋላም ሲሆን የኢራን ጥቃቱ በቀጥታ ኃላፊነቱን አልወሰደችም። የነዳጅ ማጓጓዣ መስመሩ ለምን ይህ ያህል አስፈላጊ እንደሆነ ከዚህ በታች ቀርቧል። ቀደም ብሎ የኔቶ መሪ ማርክ ሩት የአሜሪካ ጥቃቶች ፍጹም አስፈላጊ ነበሩ ያሉ ሲሆን ኢራን መርከቦቹን ጥቃት እንዲደርስባቸው በማድረግ አቁም ስምምነቱን በዋናነት ጥሳለች ሲሉ አስታውሰዋል። የኢራን ፓርላማ አፈ ጉባኤ መሐመድ ባገር ጋሊባፍ በበኩላቸው በወሽመጡ ላይ የመግባቢያ ስምምነቱን የጣሰችው አሜሪካ ነች ብለዋል። ባለፈው ወር ቴህራን እና ዋሽንግተን የተኩስ አቁም ስምምነቱን ለማራዘም እና ግጭቱን የመግባቢያ ስምምነቱን የጣሰችው አሜሪካ ነች ብለዋል። ባለፈው ወር ቴህራን እና ለማቆም ያለውን ባለ 4 ገጽ የመግባቢያ ስምምነት ተፈራርሞ ነበረ። በውስጡ ምን ይዟል? ቀጣይ ላይ ይዘን እንመጣለን። ሰላም ቆዩን። ሁሉም ግንባሮች ለማቆም ያለውን ባለ 4 ገጽ የመግባቢያ ስምምነት ቀጣይ ላይ ይዘን እንመጣለን። ሰላም ቆዩን። በውስጡ ምን ይዟል?